ስራመኔ ምህረት ይበዛል ከወንጀሌ ጌታዬ ዋንተ ዋልካም አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድ ተከበራችሁ የአብዱ መሐመድ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዲሁም ክርስቲያን ወገኖችና ሙስሊም ወገኖች ስራ ጤንነት እንዴት ይዟችኋል? ከኔ ጋር አሪፍ ነው። በያላችሁበት ሰላማችሁ ብዝት ይበልን። ዛሬ ደግሞ በሆነ ጉዳይ ብቅ ብለናል ማለት ነው። እንግዲህ እንደምታዩት ቤቱ የሞላው በእናንተው እቃ ነው ማለት ነው። ውድ እህትና ወንድሞቻችን በአረብ ሀገር የምትገኙ ማለት ነው። ይሄ ቤታችን የሞላው በእናንተው እቃ ነው ማለት ነው። አሁንም ወደፊት እንደዚህ ቤታችን እንዲያይጎል ሸር እያረጋችሁ እቃ ላይ የሚፈልግ ሰው ለእህት፣ ለወንድም፣ ለዘመድ፣ ለጓደኛ ሸር እያረጋችሁ እንድታበረታቱን ነው ማለት ነው። ዛሬ እንግዲህ የመጣ ነው ማለት እናንተም ጠቀማላችሁ በቃው፣ እኛም ደግሞ 15 እያገኘን እኛም እንበረታታለን ማለት ነው። እንድታበረታቱን ሸር እንድታረጉን እናንተ እገዛ ያስፈልገናል ማለት ነው። ሸር በማድረግ ሰብስክራይብ እያረጋችሁ እንድታበረታቱን እቃ ደግሞ እያያዛችሁ ማለት ነው እንድታበረታቱን ለመጠየቅ ነው ማለት ነው የመጣ ነው። አልሐምዱሊላህ ረቢል ዓለሚን ቤታችን የሚሞላው ጎሎብን አያቅም፣ ያው በእናንተው እቃ ማለት ነው። አሁን ደግሞ ወደፊትም ቤታችን እንደዚህ እንዳይጎልብን እኛም ስራ እንዳንፈታ ማለት ነው። ወላሂ አልዓዚም እኛ የስራ ፍላጎት አለን የመስራት ማለት ነው። ያ ደግሞ እናንተ ስታበረታቱን ነው ማለት ነው እኛም የምንበረታታውና ሸር እያረጋችሁ ያዘዛችሁ አመጪውም አሁን ረመዷን ነው። የረመዷን ማስቤዛ እዘዙን፣ የምናዘጋጀውን ነገር እናዘጋጃለን ማለት ነው። እኛን ጠይቃችሁ የምታጡት ነገር አይኖርም፣ በአቅማችን ልክ ማለት ነው። እኛ ዘንድ ያለውን ደግሞ ከሱቅ ቢሆን እየገዛን እናንተ ፍላጎት እናሟላለን ማለት ነው። የምታዙት ነገር እያዛችሁ አበረታቱን። ያውም ያለነው ወሎ ኮምቦልቻ ነው ታውቃላችሁ። የማታውቁትም ደግሞ ወሎ ኮምቦልቻ ነው ያለነው ማለት ነው። ያው ማዘዝ ማሰራት ለምትፈልጉ ባዮ ላይ ስልክ ቁጥራችን አለ። በዛ እየደወላችሁ እዘዙን፣ አበረታቱን። እኛ መስራት ፍላጎት አለን ማለት ነው። በተጨማሪ ደግሞ ወንድም የሚላችሁ አለ፣ እሱም ደግሞ ባላችሁ ማለት ነው። እሺ አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ውድ የተከበራችሁ የአብዱ መሐመድ ዩቲዩብ ተከታታዮች እንደምን አላችሁ? ከኛ ጋር አልሐምዱሊላህ። እንግዲህ ያው እሱ እንዳላችሁ ነው፣ ሁሉም ነገር ያው በእናንተ ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱት። ገዛችሁ ያስፈልገዋል። ላይክ አርጉለት፣ ሰብስክራይብ አርጉለት፣ ሼር አርጉለት፣ አግዙት። ይሄ ምንም የምታዋጡት ነገር አይኖርም ማለት ነው። የሚያስወጣችሁ ነገር የለም፣ የሚጎዳችሁም ነገር የለም። እና ላይክ ሰብስክራይብ እያረጋችሁ ሼር እያረጋችሁ ለጓደኛ፣ ለወዳጅ፣ ለዘመድ እንዲሁም ያው ለምታውቁት ሼር እያረጋችሁ አበረታቱን ማለት ነው። አበረታቱት። እሱንም ያው አብረን ነው የምንሰራው። አበረታቱ እና እንደሱ ያረጋችሁ አበረታቱን። ወንድ እህት ወንድሞቻችን ሼር እያረጋችሁ አበረታቱን ማለት ነው። ያው ከነሱ የሚቀንስ ነገር የለም። እንግዲህ ላይክ ስላረጉ ሰብስክራይብ ስላረጉ ሼር ስላረጉ የሚቀንስ ነገር የለም። ላይክ አርጉ፣ ሰብስክራይብ አርጉ፣ አበረታቱ፣ አግዙ፣ አውጣጡ ማለት ነው። እና እንወዳችኋለን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ወደ ተከበራችሁ የአብዱ መሐመድ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እንዲሁም ክርስቲያን ወገኖችና ሙስሊም ወገኖች ስራ ጤንነት እንዴት ይዟችኋል? ከኔ ጋር አሪፍ ነው። በያላችሁበት ሰላማችሁ ብዝት ይበልኝ። ዛሬ ደግሞ እንደዚህ ባለ 6 ተከፋች ኪችን ካቢኔት ይዤ ብቅ ብያለሁኝ ማለት ነው። እንደምታዩት በኤምዲኤፍ ቀለም በሚቀባው ማቴሪያል የተሰራ ነው ማለት ነው። እንደምታዩት ሁሉም በር ላይ ቁልፍ አለው ማለት ነው። ላይኛውም በታችኛውም ሁሉም ላይ ቁልፍ ተገጥሞለታል ማለት ነው። አሁን ኮምቦልቻ ወደ ባቲ የሚሄድ እቃ ነው ማለት ነው። እንደምታዩት በጣም አሪፍ ነው። ውስጡም ራሱ ፋስ ተደርጎ ማለት ነው የተቀባው። ተቦታ ቦታ ለማንቀሳቀስ ምቹ ነው ማለት ነው። ተቶፕ በላይ ያለው ለብቻ የሚነሳ ነው። ከዛ በታች ደግሞ ያለው ለብቻ ማለት ነው። እንደምታዩት ከታችም 4 በር አለው። አንደኛው ደግሞ በመሳቢያ ነው ማለት ነው። መሳቢያም እንደዚሁ በአንድ በኩል 4 መሳቢያ አለው ማለት ነው። እንደምታዩት በጣም አሪፍ የሆነ ኪችን ካቢኔት ነው። የዚህ ዋጋ 38000 ብር ማለት ነው። አሁን ላይ ትንሽ ያው ማቴሪያል ወደደ ይብላል፣ ያው ሰምታችኋል። በጣም ላይ ተወዷል ማለት ነው። እንደምታዩት ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቶኝ። ማዘዝ ማሰራት ለምትፈልጉ ባይላይ ስልክ ቁጥር ያለ፣ አድራሻችን ወሎ ኮምቦልቻ ነው። እዘዙን፣ እኛ ሰርተን የፈለጋችሁበት ቦታ እናደርሳለን ማለት ነው። ወደዚህ ጋኛው ስንመጣ ደግሞ 1 ሜትር ከ20 ባለ 2 ተከፋች በላምኔት በአንደኛው ማለት ነው ውሃ በሚከላከለው
ተሰራ ባለ ሁለት ተከፋች ቁም ሳጥን አለ ማለት ነው። አሳያችኋለሁ ውስጥ ከፋፍቼ ማለት ነው። በዚህኛው በኩል ስንከፋፍተው ውስጥ ላይ አንድ መሳቢያ አለ። ከዛ ደግሞ መደርደሪያዎች አሉ ማለት ነው። በዚህኛው በኩል ደግሞ ያለው አንደኛው ከውጭ መሳቢያ ነው። መሀከል ላይ ደግሞ እንደዚህ በሩ ላይ ደግሞ መስታወት አለው ማለት ነው። እንደምታዩት ውስጥ ላይ መደርደሪያ አለው። ከላይ የልብስ መስቀያ አለው ማለት ነው። ረጃጅም ቀሚስ ነገር ጅልባብ ነገር ስትሰቅሉ እንዴት መደርደሪያው አንስታችሁ በቁመቱ መስቀል ትችላላችሁኝ ማለት ነው። ያው መደርደሪያው የሚናቀል ነው ማለት ነው። የሚነሳ ነው፣ አብሮ የተመታ አይደለም ማለት ነው። ለሁሉም ምቹ እንዲሆን እንደዚህ ታልተነሳ እንትኑ ስለሚከላባችሁ ጅልባብ ወይም ቀሚስ ስትሰቅሉ መደርደሪያው ስለሚከላባችሁ አብረን አልመታነውም ማለት ነው። ስትፈልጉ እንደዚህ ብድግ አድርጋችሁ ታረጉታላችሁ ማለት ነው። ላሳያችሁ ደግሞ ውሃ አይስብም ማለት ነው። በአካል ላሳያችሁ ውሃ ለመሳቡን ራሱ ውሃ ያፈሰስኩበት ወደ ውስጥ አይስብም ማለት ነው። እንደምታዩት አንሻለው ነው ማለት ነው የሚጥለው። በጣም አሪፍ የሆነ ማቴሪያል ነው ማለት ነው። ይሄ ኤችዲኤፍ የሚባለው ይሄ ራሱ ፋብሪኬት ነው ማለት ነው። ቀለም ተቀብቶ አይደለም። ይሄ ባለ ሁለት ተከፋች ቁም ሳጥን 26000 ብር ማለት ነው። አሁን ላይ ያው ትንሽ እንደሰማችሁት አሁን ማቴሪያል ትንሽ ነጠቅ አድርጓል ማለት ነው። አሁን ላይ በጣም ተወዷል። 3700 ብር የምንገዛው አሁን 5600 ብር ገብቷል ማለት ነው።